በታሪክ መዝገብ ውስጥ ስሙ በደማቁ ተጽፏል። ከሰው ልጅ ታላቁ የጉዞ ምዕራፍ ጋር ስሙ ለዘላለም ተቆራኝቷል። ጴንጤናዊው ጲላጦስ እርሱ በስልጣን ሽኩቻ ማዕከል ውስጥ የተጠለፈ የሮም ምስኪን ገዢ ነበር ወይንስ መለኮታዊውን አሳዛኝ ክስተት ሆን ብሎ ያቀነባበረ ክፉ ሰው? አንዳንዶች ለክርስቶስ ስቃይና ሞት ዋነኛ ተጠያቂ አድርገው በክፉ ያነሱታል። በሚያስደንቅ ሁኔታ ግን ሌሎች እንደ ቅዱስና እንደ ሰማዕት ያከብሩታል። ዓለምን ለዘላለም የለወጠውን ፍርድ የፈረደው የዚህ ውስብስብ ሰው እውነተኛ ማንነት ምን ነበር? ዛሬ ከሮም ወታደራዊ ካምፕ እስከ ቀራኒዮ አደባባይ፣ ከኢየሩሳሌም ሁከት እስከ ስዊዘርላንድ ተራሮችና እስከ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድርሳናት ድረስ የተዘረጋውን የጲላጦስን ያልተነገረ ታሪክና አከራካሪ ፍጻሜውን በዝርዝር እንቃኛለን። ጲላጦስ ከመድረኩ በፊት ማን ነበር? የታሪክ መዛግብት እንደሚጠቁሙት እርሱ ፒሎም ከተባለው የሮማውያን የጦር መሳሪያ ጋር በተያያዘ ስሙ ጦር የታጠቀ የሚል ትርጉም አለው። ይህ የሚያሳየው ሕይወቱ በወታደራዊ ዲሲፕሊንና በጭካኔ የታነጸ መሆኑን ነው። በቄሳር ጢባሪዮስ የተሾመው ጲላጦስ ወደ ይሁዳ ግዛት የተላከው ስርዓትን በኃይል ለማስከበር ነበር። በአይምሯችሁ ሳሉት። ፂሙን የተላጨ፣ ፀጉሩን ባጭሩ የተቆረጠ፣ የሮማውያን የክብር ልብስ ቶጋ የለበሰ፣ ነገር ግን ከስሩ የደነደነ የወታደር ልብ ያለው ሰው። ለእርሱ ስሜት ቦታ የለውም። ዋናው ተግባሩ የሮምን ፍላጎት ማስፈጸም፣ ቀረጥ መሰብሰብና አመፅን በደም ማጥፋት ነበር። ይሁዳ ደግሞ እንደ ባሩድ መጋዘን የምትፈነዳ፣ የሮምን ጣዖት አምልኮ የምትንቅና ለአምላኳ የምትቀና አስቸጋሪ ግዛት ነበረች። ጲላጦስና ይሁዳ ገና ከመጀመሪያው ቀን ጀምሮ በግጭት ተገናኙ። ጲላጦስ አይሁድን አልገባቸውም ወይም ሊረዳቸው አልፈለገም። የቄሳርን ምስል ያለባቸውን የሮም አርማዎች በሌሊት ወደ ቅድስት ከተማ ኢየሩሳሌም በማስገባት ታላቅ ቁጣ ቀሰቀሰ። ሕዝቡ ለቀናት ተቃውሞ ሲያሰማ ጲላጦስ በሰይፍ ሊያስፈራራቸው ሞከረ። ነገር ግን አይሁድ ከሕጋችን መጣስ ይልቅ አንገታችንን ለሰይፍ እንሰጣለን ብለው ሲጋደሙለት ደንግጦ አርማዎቹን አስወጣ። ይህ አልበቃውም። ቁርባን ተብሎ ለቤተ መቅደስ የተሰጠውን ቅዱስ ገንዘብ ለውሃ ማስተላለፊያ ግንባታ በሚል በኃይል ወሰደ። ሕዝቡ ሲቃወምም ተራ ልብስ የለበሱ ወታደሮችን በሕዝቡ መካከል በመላክ ንጹሐንን በዱላና በሰይፍ አስጨፈጨፈ። ደማቸው ከመስዋዕታቸው ጋር ተቀላቀለ። በዚህ ወቅት ጲላጦስ ከጀርባው አይሁድን የሚጠላውና በሮም ትልቅ ስልጣን የነበረው ሴጃነስ ነበረው። ነገር ግን ይህ ሴጃነስ ሲገደል የጲላጦስም ስልጣን መንገዳገድ ጀመረ። አሁን ጥንቃቄ የግድ ሆነበት። በዚህ የፍርሃት ድባብ ውስጥ ነበር ኢየሱስ የናዝሪቱ በፊቱ የቀረበው። ፋሲጋ ደረሰ። ኢየሩሳሌም በውጥረት ተሞላች። ጲላጦስ በፕሪቶሪየም አዳራሽ ተቀምጦ ሳለ የይሁዳ መሪዎች ክርስቶስን ይዘው መጡ። ራሱን ንጉሥ አድርጓል፣ ለቄሳር ግብር እንዳይከፈል ከልክሏል የሚል የፖለቲካ ክስ አቀረቡ። ጲላጦስ ኢየሱስን ለብቻው አውጥቶ ጠየቀው፣ አንተ የይሁዳ ንጉሥ ነህ? የኢየሱስ ምላሽ ግን ከምድራዊ ፖለቲካ በላይ ነበር። መንግስቴ ከዚህ አይደለችም አለው። ጲላጦስ በዚህ ሰው ላይ ምንም በደል አላገኘም። እውነት ምንድናት ሲል ጠየቀ። ሊያስፈታው ሞከረ። ወደ ሄሮድስ ላከው። በበርባን ሊለውጠው ፈለገ። ነገር ግን ሕዝቡ ይህን ሰው ብትለቅ የቄሳር ወዳጅ አይደለህም ብለው ሲጮሁ ጲላጦስ ፈራ። ስልጣኑን የማጣት ፍርሃት። የቄሳር ጢባሪዮስ ቁጣና የሕዝቡ ሁከት አሸነፈው። በዚህ መሃል ግን አስደንጋጭ ማስጠንቀቂያ ደረሰው። ሚስቱ አብሮቅላ ስለዚያ ጻድቅ ሰው በሕልሜ ብዙ መከራ አይቻለሁና በእርሱ ላይ ምንም እንዳታደርግ የሚል የመልእክት ላከችለት። ጲላጦስ ተጨነቀ። በመጨረሻም ውሃ አስመጥቶ በሕዝቡ ፊት እጆቹን ታጠበ። ከዚህ ጻድቅ ሰው ደም ንጹሕ ነኝ አለ። ነገር ግን ንጹሑን ደም ለሞት አሳልፎ ሰጠ። ከክርስቶስ ስቅላት በኋላ የጲላጦስ ስልጣን ብዙ አልቆየም። በገሪዛን ተራራ ላይ የተሰበሰቡ ሳምራውያንን ያለምንም ማስጠንቀቂያ በጭካኔ በማስጨፍጨፉ የሶሪያ ገዢ የነበረው ቪቴሊየስ ጲላጦስን ከስልጣኑ አውርዶ ለቄሳር መልስ እንዲሰጥ ወደ ሮም ላከው።
ጲላጦስ ሮም ከመድረሱ በፊት ግን ቄሳር ጢባሪዎስ ሞተ። እዚህ ጋር የታሪክ መዛግብት ድምፃቸው ይጠፋል። ጲላጦስ ምን ሆነ? የታሪክ ጸሐፊው አብሳቢዮስ እንደሚለው ጲላጦስ በሰራው ጥፋት ተጸጽቶና ተስፋ ቆርጦ እንደ ይሁዳ ራሱን ገደለ። አንዳንድ ትውፊቶች ደግሞ በስዊዘርላንድ ተራራ ውስጥ በሚገኝ ሐይቅ ውስጥ ራሱን እንደወረወረና መንፈሱ ዛሬም በዚያ እንደሚንከራተት ይናገራሉ። ይህ የጨለማው የጲላጦስ ታሪክ ነው። ነገር ግን ሌላ እጅግ አስደናቂ ታሪክ አለ። በምስራቅ አብያተ ክርስቲያናት በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጲላጦስ የንስሐ ተምሳሌት ነው። ትውፊቱ እንደሚለው ጲላጦስና ሚስቱ አብሮቅላ ወይም ክላውዲያ በክርስቶስ ትንሣኤ አምነው ክርስትናን ተቀበሉ። ጲላጦስ በሮም አደባባይ ስለ ክርስቶስ አምላክነት በመመስከሩ በቄሳር ፊት አንገቱ ተሰይፎ ሰማዕት ሆኗል። ቤተ ክርስቲያናችን ሰኔ 25 ቀን የቅዱስ ጲላጦስንና የቅድስት አብሮቅላን መታሰቢያ ታከብራለች። ይህ ታሪክ የእግዚአብሔር ምሕረት ምን ያህል ጥልቅ እንደሆነ ያሳየናል። በክርስቶስ ላይ የፈረደው ሰው እንኳን በንስሐ ወደ ቅድስና ሊመጣ እንደሚችል ትልቅ ትምህርት ይሰጠናል። ታዲያ ጲላጦስ ማን ነበር? ጨካኝ ፖለቲከኛ ወይንስ ንስሐ የገባ ሰማዕት? ታሪኩ የሰው ልጅን ደካማነት፣ የስልጣን ፈተናንና የመለኮታዊ ምሕረትን ወሰን የለሽነት በአንድ ላይ ይዟል። የእርሱ ውሳኔ ዓለምን ለወጠ። የእኛም ውሳኔ ለዘላለማዊ ሕይወታችን ወሳኝ ነው። ውድ የኪዳነ ቃል ሚዲያ ቤተሰቦች እናንት ስለ ጲላጦስ ፍጻሜን ምን ታስባላችሁ? በንስሐ ድኗል ወይስ በጥፋቱ ጠፍቷል? አስተያየታችሁን በኮሜንት መስጫው ላይ አጋሩን። ይህን ታሪክ ዳሰሳ ከወደዳችሁት ላይክ በማድረግና ለሌሎች ሼር በማድረግ ድጋፋችሁን አሳዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው አስገራሚ ታሪክ እስክንገናኝ ሰላም ቆዩልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።